አሁን ግን ኮሜንት ማውጣት አልፈልግም። ግን ኒቃብ የዋሃብያ ነው የምትሉ ሰዎች ማለት ነው ምናችሁ እንደሚያማችሁ ባላቅም፣ እሺ ኒቃብ ግዴታ ከሆነ ነብያችን ግዴታ እንድንለብስ አዘውን ቢሆን ኑሮ ለምን መካ ስንሄድ ኒቃብ እንድናወልቅ ታዘዝን? ዋጅብ አይደለም። ዋጅብ ስላልሆነ ይሄ ሱና እንጂ ዋጅብ አይደለም። ያ ጀማዓተል ኸይር ኒቃብ የዋሃብዮች ብቻ መሆኑን ታውቃላችሁን? ያኔ እንድትሸፈን የታዘዘችው የዋሃብያ ሴት ብቻ ናቸው። አዎ እንግዲህ አሁን ካልገባችሁ በደንብ አስረዳችኋለሁ ብላችሁ ስሙኝ። ወየظنون بعض الناس او بعض النساء الاحباش የአህባሽ ሴቶች ከፊሎቻቸው ማለት ነው ኒቃብን ይለብሳሉ። ግን ወጥቶ ምን ይላሉ? ወይ ኒቃብ የለበሰችውን ሴት ሲያዩ እቺ ሴት የዋሃብያ ሴት ናት ይላሉ በአብዛኞቻቸው። ወከዛሊክ ደግሞ ወይስአሉን السؤال ጥያቄ ይጠይቃሉ። ምን ብሎ لو كان النقاب فرضا لما منع سيدنا محمد صلى الله عليه وسلم في حج او في العمره እያሉ ይጠይቃሉ። እንደው ኒቃብ መልበስ ፈርድ ቢሆን ኖሮ እንዴት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐጅና በኡምራ ሴት ልጅ እንድትገለጥ ያዘዙት የሚል ጥያቄ ይጠይቃሉ። ከኡስታዞቻቸው ጀምሮ ሴቶቻቸውም ሆኑ ወንዶቻቸው አንድ ማስረጃ አያመጡም። ረሱል ሰለላሁ ዐለይሂ ወሰለም በትዕዛዛቸው ውስጥ ኒሳ ማለት ነው ሴት ልጅ አማመን ሪጃል በሐጅም ይሁን በኡምራ ላይ አማመን ሪጃል ተገልጣ ትሂድ፣ ወንዶች ፊት ለፊት ተገልጣ ትሂድ የሚል አንዲትም ማስረጃ አያመጡም። አንዲትን ወለ ከቁርአን ወለ ከሐዲስ ወላሂ አያመጧትም። ምክንያቱም ማስረጃ በሰፊው ስላለ እሱን አመጣላችኋለሁ፣ ችግር የለውም። አሁን ስለ ሐዲሱ ማለት ነው። ወከዛሊከ አንለብስም ካሉ እነሱ ከነዚህ ሶስት ውስጥ ከነዚህ ሴት አላህ Subhanahu Wa Ta'ala ሶስት ሴቶችን ነው አይደለም ኒቃብ እንዲለብሱ ያዘዛቸው። فلذلك እነሱ በዚህ ሶስት ሴቶች ውስጥ አይደለንም ካሉ ያለ መልበስ መብት አላቸው። لماذا ከተባለ ለምን ከተባለ قال الله تبارك وتعالى الله سبحانه وتعالى ምን አለ? يا ايها النبي قل لازواجك وبناتك ونساء المؤمنين። አሁን እነዚህ ሶስት ሴቶች ናቸው ኒቃብ እንዲለብሱ ወይ ደግሞ ሰውነታቸውን ሙሉ በሙሉ እንዲሸፍኑ የታዘዙት እነዚህ ሶስት ሴቶች ናቸው። ወሁም እነሱም ደግሞ እነማን ናቸው? አንደኛ የረሱል ሰለላሁ ዐለይሂ ወሰለም አዝዋጅሁም ሚስቶቻቸው ናቸው። ሁለተኛ በናተሁም የረሱል ሰለላሁ ዐለይሂ ወሰለም በናት ልጆች ናቸው። ሶስተኛ ኒሳኡል ሙእሚኒን ናቸው የሙእሚን ሴቶች። እኛ ኒቃቢስቶች በኒሳኡል ሙእሚኒን ውስጥ ወይ ደግሞ በአማኝ ሴቶች ውስጥ ራሳችን ስላገኘን አማኞችን ስላልን ኒቃብን የለበት ነው። ኢዛሁም እነሱ ማለት ነው ያኒ እኛ የኒሳኡል ሙእሚኒን አይደለንም ካሉ መተው ይችላሉ። እሺ ለምንድን ነው ጥያቄ የሚጠይቁት? ለው ካነ ኒቃብ ፈርደን ሊማ መነዐ ሰይድና መሐመድ ኒቃብ ፈርድ ቢሆን ኖሮ ለምንድን ነው ሴት ልጅ በሐጅና በኡምራ ጊዜ እንድትገለጥ ያዘዙት የሚል ጥያቄ ሲያነሱ በሰሒህ ላይ ሐዲስ በሰሒህ ሱብሃንአላህ ሐዲስ ላይ በሰሒህ ላይ አይሻ ረዲየላሁ ዐንሃ በተናገረችው ሐዲስ ላይ አኽበረት አነሃ ትላለች ኩና ማዕ ረሱሊላሂ ሰለላሁ ዐለይሂ ወሰለም እኛ ከረሱል ሰለላሁ ዐለይሂ ወሰለም ጋር ነበርን ፊ ሐጀቲል ወዳዕ በሐጀል ወዳዕ ጊዜ ማለት ነው። ሱብሃንአላህ እና ከሷ ጋርም ሌሎች ሴቶችም እንዳሉ ያሳያል ሐዲሱ። ወኩና ኢዛ ደና ሚንሁና በእኛ አጠገብ ሩካቦች ሲያልፉ አለች። ሩካብ ማለት አላውቅም በአማርኛ እነዚህ ይሄ ግመል ምናምን ብቻ አላውቅም። ሩካብ ማለት በአማርኛ አላውቀውም። ብቻ ግን ወንዶችን ነው የሚያሳየው። ኦኬ እነሱ ካጠገባችን ሊያልፉ ሲመጡ አለች። ኦኬ እነሱ በአጠገባችን ሊያልፉ ሲመጡ ከኛ ጋር የነበሩ ሴቶችም ሆነ አይሻንም ጨምሮ ምን ትላለች? ከራሳቸው አላ ወጅሂሂም ይختمሩ ያኒ ኺማርን ይለብሱ ነበረ። ወደታች እንዳለ ሙሉ በሙሉ ይሸፈኑ ነበረ። فاذا بعد እነሱ ወንዶቹ ግን ከኛ ራቀ ሲሉ ከሸፈት ሴቶቹ ፊታቸውን ይገልጡ ነበረ ትላለች ማለት ነው። እና አይሻ ረዲየላሁ ዐንሃ በብዙ ሐዲስ ላይ ምንድነው ያለችው? ሐታ ሐጅ ላይ እንኳን ከረሱል ሰለላሁ ዐለይሂ ወሰለም ጋር እንኳን ሆነን ወንዶች በሌሉበት ሰዓት ላይ እናወጣለን። ወንዶች በሚመጡበት ሰዓት ላይ ደግሞ መልሰን ምን እናደርጋለን? በኺማር ወደታች ፊታችንን እንዳለን ሸፍን ነበር ትላለች ማለት ነው። ከኛ ጋራ የነበሩ እሄዳውና ከኛ ጋር ከሷ ጋር የነበሩ ሴቶችም ነበሩ ማለት ነው። نعم نهى النبي صلى الله عليه وسلم رسول صلى الله عليه وسلم ሴት ልጅ ኒቃብን አትልበስ ተብላለች። ኒቃብንና ጓንትን
ኒቃብን አትልበስ መባሏ ግን ትገለጥ ማለቱ አይደለም። ትገለጥ ሳይሆን ትሸፈን። በምን ሙሉ በሙሉ ከኒቃብ ውጪ ባለው ነገር እንድትሸፈን ታዛለች ማለት ነው። እነዚህ ሐዲሶችን ብዙ ዑለሞች ራሱ ሸርህ አድርጎታል ማለት ነው። ወከዛሊክ ደግሞ ይሄ የአይሻ ረዲየላሁ ዐንሃ ሐዲስ ደግሞ የበለጠ ምን ያደርገዋል ያብራራዋል ማለት ነው። ሀከዛ ሰላም አለይኩም ወራህመቱላህ። ስለዚህ ይሄ መልእክቴ ለሌሎቹ ነው። እነሱን ተከትላችሁ ገደል እንዳትገቡ። እነሱ ጠሟጣማሚ ናቸው። ሰላም አለይኩም